ጉዳይ አምላኬ በፊት ቃላለ ፍቅኔ ቋንቋዬ መዝሙር ነው ያንተ መሆን ባሚና ረመታ በድመ ታቦቱ ያየ ክብር ውደት ጠራኝ ማለሌቱ ባሚና ዳምነታ በድመ ታቦቱ ያየ ክብር ውደት ጠራኝ ማለሌቱ ምስጋናዬ ለአምላክ ያቀርባለው በማደሪያው ገብቼ ሰግድለታለው። ኤልሻዳይ ነው ጌታ ሁሉን ቻይ ይፈጸማል አምናለው የልቤን ጉዳይ ይፈጸማል አምናለው የልቤን ጉዳይ የሕይወት ትርጉሜ አንተነ ደስታዬ ስምህን ማገልገል ክብሬ ነው ስራዬ ለታመነው ጌታ ምስክር የሆኑት ከብረው ተመለሱ ለበረከት ሆኑ ለታመነው ጌታ ምስክር የሆኑት ከብረው ተመለሱ ለበረከት ሆኑ ምስጋናዬ ለአምላክ ያቀርባለው በማደሪያው ገብቼ ሰግድለታለው። ኤልሻዳይ ነው ጌታ ሁሉን ቻይ ይፈጸማል አምናለው የልቤን ጉዳይ ይፈጸማል አምናለው የልቤን ጉዳይ መነሻዬ አንተ ነህ ጉልበቴና ክብሬ መድረሻዬም አንተ መደምደሚያ ፍቅሬ በጽዮን ተራራ ስትገለጥ ያኔ ነጩን ልብስ አልብሰህ አስነሳኝ ለቅኔ በጽዮን ተራራ ስትገለጥ ያኔ ነጩን ልብስ አልብሰህ አስነሳኝ ለቅኔ ምስጋናዬ ለአምላክ ያቀርባለው በማደሪያው ገብቼ ሰግድለታለው። ኤልሻዳይ ነው ሁሉን ቻይ ይፈጸማል አምናለው የልቤን ጉዳይ ይፈጸማል አምናለው የልቤን ጉዳይ ስላለ በስምህ ስላለ በቃልህ ስላለ በስምህ ስላለ በቃልህ ተራራው ይናዳል አማኑኤል ስልህ ባህር ይከፈላል መድኃኒዓለም ስልህ ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ ባህር ይከፈላል መድኃኒዓለም ስልህ አዲስን ታላቁን በረሃ አለፍነው ሳንጠማ ውሃ ፈርዖንን ከባህር የጣለ ጌታዬ የጸና ስምህ ነው አምላኬ የጸና ስምህ ነው ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ይናዳል
ስል በእልልታ ቢፈርስ ኢያሪኮ ጠላትም ቢወድቅ ተማርኮ ቢሰጠን ለእኛ ከተማው የሆነ ሁሉ ካንተ ነው የሆነ ሁሉ ካንተ ነው። ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ ባሕር ይከፈላል መድኃኔዓለም ስልህ ከክፋት ሁሉ ብናመልጥ የሆነውን እግዚአብሔር ጣፍጥ ብንበላ መና ከሰማይ ስለሆንክ ነው አዶናይ ስለሆንክ ነው ሁሉን ቻይ። ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ ባሕር ይከፈላል መድኃኔዓለም ስልህ የቆምነው ዛሬ በሕይወት ስምህን አድርገን ነው ጉልበት ከሜዳ ተነስተን ብንነግስ ሆነነው ክብርና ሞገስ ሆነነው ክብርና ሞገስ ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ ባሕር ይከፈላል መድኃኔዓለም ስልህ ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ ባሕር ይከፈላል መድኃኔዓለም ስልህ አድሮ እንዲያስተምረን ለእሱ የቃሉን ደጅ ሚስጥሩን እንዲገልጥልን ለእኔና ለእናንተ ሰሚ ጆሮ አስተዋይ ልቦና እንደ ሊዳ ያለውን ይስጥልን። ወደ ምሕረቱ አባታችን የደብሩ አስተዳዳሪ መምህራችን መምህር አድባሩ ወንድማችን ቀሲስ እንዲሁም ሁላችሁም ሕዝበ ክርስቲያን በኃያሉ በልዑል እግዚአብሔር ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? እንደምን ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግን የፈቀደ የአባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስለበዛልን ቸርነቱ ስሙ የተመሰገነ ይሁን። አትለይምና እናቱ እናታችን የመዳናችን ምክንያት ወላዲተ አምላክ ማርያም ቅዱስ ዕፀ መስቀሉ ያከበራቸው ቅዱሳን ቅድስት ቤተ ክርስቲያን ሁሉ እግዚአብሔር አምላክ ባከበራቸው መጠን ስማቸው የተመሰገነ የከበረና ከፍ ከፍ ያለ ይሁን። የመሰብሰባችን ምክንያት የሆነ በደሙ የዋጀን መድኃኔዓለም ክርስቶስ ቀሪ ጊዜያችንን ባርኮ ቀድሶ በማዕርጎት የጣፈጠ ቅዱስ ቃሉን እንድንነጋገር ለአባቶቻችን ለነገር ለቅዱሳን ሐዋርያት ምስጢሩን ከውን የገለጸ ለእኛም እንነጋገርበት ዘንድ እግዚአብሔር አምላክ ምስጢሩን ጥበቡን የራቀውን አቅርቦ የረቀቀውን አብርቶ ለሁላችን በቸርነቱ ይግለጽልን። እንግዲህ እንደ እግዚአብሔር መልካም ፈቃድ በሚኖረን አጭር ጊዜ የተወሰኑ ነገሮችን ለማየት እንሞክራለን። የመጀመሪያው ያው የመሰብሰባችን ምክንያት ዛሬ በዓለ መድኃኔዓለምን አስበን የተሰበሰብነውና ስለሱ የተወሰኑ ነገሮች እነጋገራለን። ከዛ በኋላ ስለ ሰሙነ ሕማማት ደግሞ ሰሙነ ሕማማት ምን ይመስላል፣ በሰሙነ ሕማማት ያለው ቤተክርስቲያን ስራ ከካህናቱ ከምዕመናኑ ምን ይጠበቃል የሚለውን እናያለን።
ዝክሩንም አስመልክቶ እንግዲህ የመድኃኔዓለምን ዝክር አስበን ተሰብሰቡና የአባታችን የመድኃኔዓለም የክርስቶስን ዝክር ስንዘክር ምንድን ነው አብነት የምናደርገው የሚለውን እነዚህ ነገሮች ለእግዚአብሔር ፈቃድ አይተን ትምህርታችንን እንጨርሳለን። በድጋሚ እግዚአብሔር አምላክ በቸርነቱ ምስጢሩን ቃሉን ለሁላችንም ይግለጽ። እንግዲህ በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ጥንተ በዓለ ስቅለቱ የሚታሰብበት ነው። ጥንተ በዓለ ስቅለት ማለት በዚህ በዐቢይ ጾም ላይ የሚውሉ በዓላት ሆሳዕናን፣ ስቅለትን፣ ትንሣኤንና ዕርገትን የመሳሰሉ በዓላት ሁለት ክብረ በዓላት ይኖራቸዋል። ሁለት ክብረ በዓላት ማለት ጥንተ በዓልና የቀመር በዓል ይባላል። እንግዲህ ጥንተ በዓል ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ጥንቱኑ ለስም አጠራሩ ክብር ምስጋና ይግባውና የእኛን ስጋ ተዋህዶ እዚች ምድር ላይ በተመላለሰበት ጊዜ ስራውን የፈጸመባቸው ዕለታት ነው። ትክክለኛ ዕለታት ማለት ነው። የቀመር በዓል ደግሞ የሚባለው እንግዲህ አባታችን ቅዱስ ድሜጥሮስ እግዚአብሔር መንፈስ ቅዱስ በገለጸለት መጠን የጌታችን የመድኃኒታችን ኢየሱስ ክርስቶስ በዓላት ለምሳሌ ስቅለት ከዓርብ እንዳይወጣ፣ ትንሣኤ ከሰንበት ከእሑድ እንዳይወጣ፣ ዕርገት ከሐሙስ፣ ጰራቅሊጦስ ከሰንበት፣ እነዚህ በዓላት ይህንን እንዳይለቁ እግዚአብሔር አምላክን ለምኖ እግዚአብሔር አምላክ በገለጠለት መንገድ የሰራው ቀመር አለ። ስለዚህ ሁሌ ከዓመት እስከ ዓመት የጌታችን የመድኃኒታችን ክርስቶስ በዓለ ስቅለት መች ነው የምናከብረው? ዓርብ ነው የምናከብረው ማለት ነው። ትንሣኤውን ደግሞ ሁሌ መች ነው የምናከብረው? ሰንበት ነው የምናከብረው። ነገር ግን ጥንተ በዓል ግን የሚባለው ጌታችን እዚህ ምድር ላይ በነበረበት ጊዜ እነዚያን ተአምራት እነዚያን ምስጢራት የፈጸመባቸው ዕለታት ጥንተ በዓል ይባላሉ ማለት ነው። ስለዚህ ጌታችን መድኃኒታችን ክርስቶስ የእኛን ስጋ ተዋህዶ ምድር ላይ በነበረባቸው ጊዜያት ከፈጸማቸው ትልልቅ ስራዎች አንዱ እና ዋነኛው ዛሬ የምናስበው የመድኃኒታችን ኢየሱስ ክርስቶስ በዓለ ስቅለት ነው ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት በመጋቢት 27 ቀን ተሰቅሏል። በዚህ ዕለት በመጋቢት 27 ቀን ዓለምን ሁሉ ለማዳን ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተዋህደው ስጋ በመልዕልተ መስቀል ላይ ከሰማይ ዝቅ ከምድር ከፍ ብሎ ተሰቅሏል። ያ ዕለቱ ትክክለኛው ዕለት መጋቢት 27 ነው ማለት ነው። የዘንድሮውን ስቅለት ደግሞ መች ነው የምናከብረው? ቀጣይ የካቲት 2 ቀን ነው የምናከብረው ማለት ነው። ሚያዝያ 2 ቀን ሚያዝያ 2 ቀን እናከብራለን ስቅለቱን። ዛሬ ግን ጥንተ ስቅለቱ ትክክለኛው ጌታችን የተሰቀለበት ዕለት ይህ ዕለት ነው። እንግዲህ በዚህ ዕለት አንድ ቤተክርስቲያናችን ታላቅ ሊቅ ጌታችን መድኃኒታችን ክርስቶስ በተሰቀለበት ጊዜ እንግዲህ የተደረጉ 7 ታላላቅ ተአምራት ነበሩ። ፀሐይ ጨለመ፣ ጨረቃ ደም ሆነ፣ ከዋክብት ወደቁ፣ መቃብራት ተከፈቱ፣ የቤተ መቅደስ መጋረጃ ተሰነጠቀ፣ ሙታን ተነሱ። እነዚህ ተአምራት ሲደረጉ በዘመኑ የነበረ አንድ ሊቅ እነዚህን ተአምራት አይቶ በመጽሐፉ ጽፎት እንደነበረ አባቶቻችን ጽፎ አስቀምጦልናል። እና ይህንን ተአምራት አይቶ እሱ በዘመኑ ሊቅ ነበርና እንግዲህ ዛሬ ቅድም አባታችንም ሲነግሩ እንደነበረ የሰሙነ ሕማማት ምን የምናስብበት ነው? የኦሪትን ስርዓት የምናስብበት ነው። ጌታችን መድኃኒታችን ክርስቶስ ባልተሰቀለበት የሰው ልጅ መዳን ባልሰጠበት ዘመን የነበረውን ጊዜ ነው የምናስበው። በዚህ ጊዜ እንግዲህ ምን የለም፣ ፍትሐት አይደረግም፣ መስቀል አንሳለምም፣ አንዳንድ የቤተክርስቲያን ስርዓቶች አይፈጸሙም ማለት ቅዳሴ የለም፣ ቁርባን የለም ከጸሎተ ሐሙስ በስተቀር። ስለዚህ ይህ የሆነው በዛ ዘመን የነበረው ስርዓት ነው። ስለዚህ በዛ በዘመነ ኦሪት ክርስቶስ ምንም እንኳ ክርስቶስ በመዋዕለ ሥጋዌው እዚህ ምድር ላይ ቢኖር እንኳ ገና አልተሰቀለም፣ መዳኑን አልፈጸመም ነበርና ያ ሊቅ እነዛን ተአምራት አይቶ በመጽሐፍ ጽፎ አስቀምጦት ነበር እና ለስም አጠራሩ ክብር ምስጋና ይግባውና ጌታችን መድኃኒታችን ክርስቶስ ከተሰቀለ በኋላ ቅዱሳን ሐዋርያትን ምን ብሏቸዋል? ሂዱ ወመሃሩ፣ ሂዱና ዓለምን ሁሉ ምን በሉ አስተምሩ ብሎ አዟቸዋል። በዚህ ጊዜ እንግዲህ ከሐዋርያት መካከል ቅዱስ ጳውሎስ በዚያ ይህ ታላቅ ሊቅ በነበረበት ሀገረ ስብከት ሲያስተምር ይህንን ሊቅ ያገኘዋል ማለት ነው። ከዛ በኋላ ወደ እነዛ ሀገር ሲገባ ምን የሚል ጽሑፍ ተጽፎ ያል? እልመክኑን በእነሱ ቋንቋ እልመክኑን የሚል ጽሑፍ ተጽፎ ያል። ያ ማለት ነው አምላክ ወረደ ተወለደ፣ ነገር ግን ወገኖቹ አላወቁትምና ሰቀሉት የሚል ትርጉም አለ ቃሉ። ይህንን ቃል ተመለከተና ገብቶ ይህ የተወለደው የተሰቀለው መድኃኔዓለም ክርስቶስ ከሦስቱ አካል አንዱ አካል ወልደ እግዚአብሔር ክርስቶስ በልዩ አካሉ ከአብ ከመንፈስ ቅዱስ በስልጣን በባህሪ በሕልውና ሳይለይ በረቀቀ ጥበቡ አባታችን ቅዱስ ኤፍሬም ልዑል ክንዱን ሰደደልን እንዳለ ልዑል ክንዱን ሰደደልን። ክርስቶስን ምን ይለዋል? ክንድ ይለዋል። እንግዲህ እንዴት ክንድ ይለዋል ቢሉ አሁን ለምሳሌ ክንዳችን እዚህ ጋር ያለ ዕቃ ማንሳት ብንፈልግ እንደዚህ እንስብበታለን አይደል? ስንፈልግ ደግሞ እንወረውርበታለን። ግን ከዚህ ይለያል እንዴ? አይለይም ማለት እዚሁ እንዳለ የራቀውን እንደሚያቀርብ የቀረበውን እንደሚያርቅ መድኃኒታችን ኢየሱስ ክርስቶስ ከአብ ከመንፈስ ቅዱስ በባህሪ በስልጣኑ ሳይለይ
በዚያ በአንድነቱ በሶስትነቱ ቅዱሳን መላእክት እየሰለሱ እየቀደሱ እያመሰገኑ እሱ ግን ሰውን ለማዳን ሰው ሆነ ማለት። ስለዚህ ክንዱ ይለው ወደ እግዚአብሔር ለዛ ነው። ስለዚህ ያ ሰው የሆነ ከሶስቱ አካል አንዱ አካል ክርስቶስ ነው ብሎ ሰበከላቸው። በዚህ ጊዜ በዚያ ዘመን የነበሩ ምዕመናን ያንን ሰምተው ወደ ማን ሄዱ? ወደዚህ ወደ ቅዱሱ ሊቅ ሄዱ ማለት ነው። ሄዱና እንደዚህ ብሎ የሚያስተምር አዲስ ትምህርት እንግዳ ትምህርት የሚያስተምር ሰው ወደ ሀገራችን ገብቷል ብለው ነገሩት ለመምህራቸው። እንደዚህ ያሉ ምዕመናን በዚህ ዘመን ያስፈልጋል። እንግዳ የሆነ ትምህርት ሲመጣ አባቶቻችን ካስተማሩ ቤተክርስቲያን ከሰራችልን ስርዓት ውጭ የሆነ አዲስ ነገር ሲመጣ ወዴት መሄድ ያስፈልጋል? ወደ ካህናት መሄድ ያስፈልጋል። ወደ መምህራን ያስፈልጋል። ለዛ ነው የቀደሙ ተዘከሩ መኳንንቲክሙ ለነገርክሙ ቃለ እግዚአብሔር የእግዚአብሔርን ቃል የቀደሙ የእግዚአብሔርን ቃል የነገሯችሁ አባቶቻችሁ ዋኖቻችሁ ምን በሉ ተብሏል? አስቡ ተብሏል። ስለዚህ አዲስ ትምህርት እንግዳ ትምህርት ሲመጣ የማናውቀው ግራም ያጋባን ነገር ሲመጣ መሸበር ወደ ሌላ ቦታ መኮብለል መሄድ ሳይሆን ወዴት መምጣት ያስፈልጋል? ወደ ሊቃውንት መምጣት እነሱ መጠየቅ ያስፈልጋል ማለት ነው። ስለዚህ ያንን ትምህርት ሲሰሙ መጥተው ወደ መምህራቸው ነገሩ። ከዛው ሄደ ወደ መምህሩና ጠየቀው። ምንድነው የምታስተምረው? አይ እንደዚህ ብሎ የክርስቶስን ሰው መሆን በዚህ ምድር ላይ 3 ዓመት ከ3 ወር እያስተማረ እየሰበከ መመላለሱን በዚህ በዕለተ ዓርብ በመጋቢት 27 መሰቀሉን ነገረው። ይህንን በምን ታረጋግጥልኛለህ? ምን ምልክት አለ ለዚህ ብሎ ቢጠይቀው ምን ብሎ ነገረ? ፀሐይ ጨልሟል፣ ጨረቃ ደም ሆኗል፣ ከዋክብት ረግፈዋል፣ መቃብራት ተከፍቷል፣ ቤተ መቅደስ መጋረጃ ተቀዷል ብሎ ጌታችን ሲሰቀል የተደረገ እነዚህን 7 ተአምራት ነገረው ማለት ነው። በዚያ ጊዜ ያ ሊቅ ምን ብሏል ብያችሁ ነበር? መጽሐፍ አጽፎ ነበር። ያን ያየውን ተአምር አጽፎ ነበር። ስለዚህ ያንን መጽሐፍ አምጡልኝ ብሎ አዘዛቸው። ደቀ መዛሙርቱ ያንን መጽሐፍ አምጥተውለት ቢመለከት እውነትም በዚያች በመጋቢት 27 ቀን ጌታ በተሰቀለለት እነዚህ ተአምራት መደረጋቸውን አይቶ እውነትም የእግዚአብሔር ልጅ መድኃኔዓለም ክርስቶስ ሰው ሆኗል፣ ተወልዷል፣ ተሰቅሏል ብሎ አመነ። እሱ አምኖ ደቀ መዛሙርቱን ወናኑን አሳመናቸው፣ ተጠመቀ። እንደውም በዚያ ሀገር ላይ ሊቀ ጵጵስና ድረስ ተሹሞ ብዙ የቤተክርስቲያን ድርሳናትን ተግሳጻትን ደርሶልናል ማለት ነው። ይሄ አንደኛው ይሄ ነው። እንግዲህ የክርስቶስን ስቅለቱን ስናስብ አንዳንዴ በምድር ላይ የሆነ የተፈጸመ ነገር አይመስለንም። ከዘመኑ መራቅ እና ቃሉ ተደጋግሞ ከመስማታችን የተነሳ በእውነት እውነት የሆነ አይመስለንም እና ዛሬ ለዛ ነው መድኃኔዓለም ክርስቶስ ከመሰቀሉ በፊት ክብሩን ገለጸላቸው ለአይሁድ ማን እንደሆነ ጌትነቱ። ለዛ ነው ዛሬ ከሌሊት አንስቶ በዚህ 55 ቀን ያልተደረገ ስርዓት በቤተክርስቲያናችን የተደረገው። ከበሮ እየተመታ ጸናጽሉ እየተጸነጸለ እየተመሰገነ እየተዘመረ የነበረው የክርስቶስ አምላክነቱ ይገለጥ ዘንድ ነው። ህፃናቱን እንኳን ዝም አስብላችሁ እነዚህ ህፃናት እንኳን ዝም ቢሉ አይባንና እጽዋት ያመሰግኑኛል ብሎ ጌታ እንደተናገረ አምላክነቱን ልዕልናውን ክብሩን የገለጠበት ዕለት ዛሬ ማለት ነው። ስለዚህ ያንን ማድረጉ ለምን አስፈለገ? ዛሬ መናፍቃኑ አሕዛቡ እንደሚሉት የተሰቀለው ሩቅ ብእሲ ነው ወይም ደግሞ ሰው ነው እሱ አማላጅ ነው ብሎ እንደሚናገሩ እንዳይደለ ክብሩን ለመግለጽ ክብሩን ልዕልናውን ለመግለጽ ዛሬ በአህያ ውርንጫና በአህያ ላይ ተቀምጦ ወደ እስራኤል ገብቷል። በዛ ያሉ ህፃናት እጽዋት ድንጋዮች ሁሉ አመስግኖታል። አንተ ምንድነው አሉ? ሆሳዕና በአርያም ለወልደ ዳዊት የዳዊት ልጅ እርሱ ክርስቶስ ምንድነው? ሆሳዕና ነው መድኃኒት ነው እያሉ ክርስቶስን አመስግኖታል። እንግዲህ በእውነት እርሱም ደግሞ መድኃኒታችን መድኃኔዓለም ክርስቶስ በዚህ ዕለት በተለየ አካሉ በተዋህደው ስጋ በመለተ መስቀል ላይ ተሰቅሎ ማዳኑን ለእኛ ብሎ ሕማም መከራ መቀበሉን የምናስብበት ታላቅ ዕለት ነው ማለት ነው። ስንክሳራችንም በዚህ ዕለት ጥንተ በዓለ ስቅለት እንደሆነ ጽፎ አስቀምጦልናል እና መድኃኔዓለም ክርስቶስ በእውነት ስለኛ ብሎ ነው ሰው መሆኑ፣ ስለኛ ብሎ ነው መታመሙ። አባታችን አዳም በበደለው በደል ምንም እንኳን ገነትን ያህል ቦታ ክርስቶስን ያህል ጌታ አጥቶ ከክብሩ ከልዕልናው ቢዋረድ እግዚአብሔር ግን በዕለተ ሐሙስ በመንፈቃ ለዕለት ትወለድ እምወለድ ተወለድክ ከልጅ ልጅ ተወልጄ በሐሙስ ዕለት በመንፈቅ ዕለት አድናለሁ 5500 ዓመት በኋላ ሰው ሆኜ አድናለሁ ብሎ በገባለት ቃል መሰረት ከሰዓቷ ሰዓት ከሰከንዷ ሰከንድ ከደቂቃ ደቂቃ ሳያሳልፍ በዚህች ዕለት መድኃኔዓለም ክርስቶስ በእውነት ተሰቅሎ ዓለሙን ሁሉ አድኗልና የመድኃናችን በእውነት የትንሣኤያችን በኩር የሆነ መድኃኔዓለም ክርስቶስ ለዛ ነው እኛ ምን ብለን እንለምነዋለን? በኪዳኑ በሌሎችም ጸሎቶች ምን ብለን በእንተ አማኑኤል ስሙ፣ በእንተ ሥጋው ወደሙ፣ በእንተ ሕማሙ፣ በእንተ መስቀሉ እያልን እንለምነዋለን። ስለኛ ብሎ ነው ይህን ሁሉ ያደረገና እግዚአብሔር አምላክ ስለኛ ብሎ የተቀበለውን ሕማሙንና መከራውን አስቦ የቸርነት የምሕረት የይቅርታ ስራውን በእውነት ለሁላችን ይስራልን። እንግዲህ የመድኃኔዓለም ክርስቶስን ዝክር ነው ዛሬ ምክንያት አድርገን ሰበሰብነውና ይህንን ዝክር በሀገራችን ማን ጀምሮታል ቢሉ አባታችን አቡነ መብዓ ጽዮን የተባሉ
አንድ ደግኛ ቅዱስ አባት ይህንን የመድኃኔዓለምን ዝቅ መዘከር እንደጀመሩ ድርሳናቸው ይናገራል። እና ድርሳናቸው ላይ ምን ይላል? አባታችን አቡነ ማጽዮን በአንድ ቀን ተቀምጦ ሳለ ምን የሚል የወንጌል ቃል ተጽፎ አነበቡ? ዘተወክፈ ነቢየ በስመ ነቢይ አስበ ነቢይ ይነስእ። በነቢይ ስም ነቢይን የሚቀበል ምን ያገኛል? የነቢዩን ዋጋ ያገኛል። በጻድቅ ስም የሚቀበል የማንን ዋጋ ያገኛል? የጻድቁን ዋጋ ያገኛል የሚል የወንጌልን ቃል አነበቡ እና በዚህ ጊዜ ምን አሉ ይላል? በእውነት አባቶቻችን መራቀቃቸው፣ ነገሮች መረዳታቸው ይገርማል። እኛ ዛሬ አንድ እግዚአብሔር ቃል ሰምተን ወዲያው እንረሳዋለን፣ ወዲያው ትተነው ጥለነው እንሄዳለን። በዚህ ሰምተን በዚህ እናወጣዋለን። አባታችን ማጽዮን ግን ይህንን ቃል ካነበቡ በኋላ ምን ብለው አሰቡ ይላል? ነቢይን የተቀበለ የነቢዩን ዋጋ የሚያገኝ ከሆነ፣ በነቢይ ስም የዘከረ የነቢዩን ዋጋ የሚያገኝ ከሆነ፣ ጻድቅን የዘከረ የጻድቅን ዋጋ የሚያገኝ ከሆነ አንተን ደግሞ ራሱ መድኃኒት ይሁን መድኃኔዓለም ክርስቶስ አንተን ብዘክር ደግሞ ምን አይነት ዋጋ አገኛለሁ ብለው አሰቡ። በእውነት የሚደንቅ መረዳት ነው አይደል? እንግዲህ ሎሌውን ባሪያውን ማክበር ክብር የሚያሰጥ ከሆነ ደግሞ የእነሱን አለቃ ደግሞ ዋናውን ጌታውን ደግሞ ማክበር ምን ያህል ዋጋ ሊያሰጥ እንደሚችል በእውነት አሰቡ አባታችን መባጤውና ከዚያች ዕለት አንስቶ ራሳቸው ዳቦን እየጋገሩ ጠላውን እየጠመቁ ህብስቱን እያዘጋጁ ምዕመናንን እየጠሩ የመድኃኔዓለምን ዝቅ ሁሌ በ27 ያደርጉ ነበረ እና መነሻው ጥንተ ነገራችን ምስጢራችን እሳቸው ናቸው። ምንም እንኳ ቃሉ የመጽሐፍ ቃል ቢሆን ይህን እንድናደርግ ያዘዘ ለስም አጠራሩ ክብር ምስጋና ይሁንና እግዚአብሔር አምላካችን ቢሆን እንኳ አብነት የምናደርጋቸው በተለይ ቸሩ መድኃኔዓለም አምላካችን በመዘከር አብነት የምናደርጋቸው አባታችን መባጽዮን ናቸው ማለት ነው እና ገድላቸውን ብታነቡ አብዛኛው ተአምራት የተደረገ በዝክሩ ሆነ። ዛሬ አይመስለንም። አሁን ዝክር በልቶ ጠጥቶ ዝም ብሎ የሚሄድ ብቻ ይመስላቸዋል ለሌሎች ማለት ነው። ለዚያ ነው የክርስትና ሃይማኖት በሌላ በዓለም ላለ ሰው ሞኝነት ይመስላል። እኛም ደግሞ የእነሱ ነገር ሞኝነት ይመስለናል። አባታችን መባጽዮን ግን በዚያ በሚጠምቁት ጠላ ማለት ነው ብዙ ታምራት አድርገዋል። ብዙ ድውያንን ፈውሰዋል። ብዙ ሙታንን አንስተዋል። መካን ለሆኑ እናቶች ልጅ እንዲሰጥ አድርገዋል። ለምጽ የያዛቸውን አንስተዋል። ዕውራንን አብርተዋል። በዝክሩ ማለት ነው። እንደውም ምን ይላል? በዚያ በመድኃኔዓለም ቀን በአባታችን በመባጽዮን ቀን ስጋው ደግሞ መቀበል ያልተቻለው የዝክሩ የሚደረግበትን የሸክላው ቢያልቅ እንኳን ያንን ቢልሰው ይላል ያንን ቢልሰው እንኳን ቅዱስ ስጋውን ክቡር ደሙን እንደተቀበለ ይሆንለታል የሚል ቃል ኪዳን ሰጥቷቸዋል እግዚአብሔር እና ቀላል ነገር አይደለም። በቅዱሳን ስም የተዘከረን ዝክር ቀምሶ ተመግቦ ጠጥቶ መሄድ ቀላል ነገር አይደለም። ግን ምን ይፈልጋል? እምነት ይፈልጋል። በእምነት የምናደርገው ነገር ብቻ ነው ስራ ሊሰራልን የሚችለው። ለዛ ነው መድኃኒታችን ኢየሱስ ክርስቶስ ወንጌል ያደረጋቸውን ተአምራት እንዳለ ብትመለከቱ ምን ይላቸዋል? ካዳናቸው በኋላ እምነትን ብሏል አድኖሃል አይደለ? ያቺ 12 ዓመት እንኳን ደም ይፈሳት የነበረች ሴት መታ የልብሱን ዘርፍ በነካች ጊዜ መድኃኒታችን ኢየሱስ ምን አለ ይላል? ማን ነው የነካኝ አላቸው። ዞር ብሎ ደቀ መዛሙርቱ ማን ነው የነካኝ አሉ። እነሱ ደግሞ ደነገጡ። ምክንያቱም ጌታችን መድኃኒታችን ሲያስተምር ምን ያህል ሰው ይከተለው ነበር? የ5 ገበያ ህዝብ ይከተሉ ነበር። በጣም ብዙ እጅግ በጣም ብዙ ህዝብ ነው። ከዚህ ሁሉ ህዝብ ማን ነው የነካኝ እንዴት ይላል ብሎ ጌታ ደነቃቸው። ቅዱሳን ደቀ መዛሙርቱ ማለት ነው። እግዚአብሔር ግን የእሷ መንካት ግን ምን አይደለም፣ እንደ ሌሎቹ መንካት አይደለም። የተለየ መንካት ነበር። ምን ስለነበረ? እምነት ስለነበረ። በእምነት የተደረገ መንካት ስለነበረ የ12 ዓመት ሲፈስ የነበረ ደም ቆመ። የጌታ ልብስ መዳሰስ ቀጥ ብሎ ቆመ። ከዛ ጌታችን መድኃኒታችን ተመልክቶ ምን አላት? አይዞሽ አንቺ ሴት አትፍሪ፣ ምን ብሎሻል? እምነትሽ ምን ብሎሻል? አድኖሻል ብሎ ተናገረ። እንደዚሁም ደግሞ ያ የመቶ አለቃው ወደ ጌታችን ወደ ኢየሱስ ክርስቶስ መጣና ምን አለው? ልጄ ታሞብኛል እና ምን አድርግልኝ? እባክህ ልጄን አድንልኝ ብሎ ጠየቀው። ጌታ ምን አለው? እመጣለሁ፣ ወደ አንተ እመጣለሁ፣ ልጄን እፈውስልሃለሁ። ያ መቶ አለቃ ምን አለው? ይደለወከ ከተማ ታይተ ጠፈረ ቤቴ፣ ከቤቴ ጠፈር በታች ትገባ ዘንድ ምን አይደለም የሚገባኝ አይደለሁም። እኔ እዚህ ብቻ ሆነ ምን በላለሁ? ቃል ብቻ ተናገር፣ ልጄ ምን ይላል? ይድናል። እኔ ምንድን ነኝ አለው? እኔ መቶ አለቃ ነኝ አለው ለጌታ። እኔ መቶ አለቃ ነኝ። ስለዚህ በስሪ ስንት ሰዎች አሉ? 100 ሰዎች አሉ። መቶ አለቃ ማለት የስንት ሰው ላይ የተሾመ ነው? በ100 ሰው ላይ የተሾመ ነው አይደል? 10 አለቃ አለ፣ 50 አለቃ ታውቃላችሁ አይደል? ይሄ መጽሐፍ ቅዱስ አይደለም፣ የውትድርና ትምህርት ነው። እና 100 አለቃ ነው፣ በስሩ 100 አለቃዎች አሉ። እና ምን አለ? አንዱን ሂድ ብለው ወደዛ ሂድ ብለው ይሄዳል፣ ያኛውን ደግሞ ና ብለው ምን ይላል? ይመጣል። ስለዚህ አንተ ምንድነህ እያለው ነው? ይህ ሁሉ አለቃ ነው፣ የሁሉ ፈጣሪ ነህ። አንዱን ሂድ ብትለው ይሄዳል፣ ያንን ና ብትለው ይመጣላል። እዚህ ሆነ ልጄ እንዳን ብትለው ምን ይልልኛል? ይድንልኛል። ስለዚህ ቃል ብቻ ተናገራል።
ጌታችን መድኃኒታችን ክርስቶስ ምን አለው? እውነት እላችኋለሁ በእስራኤል እንደዚህ ያለ እምነት አላገኘሁም ብሎ በእውነት መሰከረ። እውነትም ያስደንቃል የዚህ ሰውዬ እምነት። ካህናቱ የቤተክርስቲያን አገልጋይ የተባሉት ፈሪሳውያንና ረበናቱ እንኳን በክርስቶስ አምላክነት ተጠራጥረው ዛሬ እሱን ሊሰቅሉ ደፋ ቀና በሚሉበት ክፉ ምክራቸው በሚመክሩበት ጊዜ የዓመቱ አለቃ ግን በእውነት ወደ ቤቴ ጠፈር በታች እንኳን ልገባ የሚገባኝ አይደለሁም ቃል ብቻ ተናገር ብሎ በእምነቱ እንደዳነ እናነባለን። ለዛም ዛሬም እንግዲህ በቤተክርስቲያናችን አንድ ሰው ቅዱስ ሥጋውና ክቡር ደሙን ከመቀበል በፊት ይህንን ጸሎት እንዲጸልየው ይመከራል። ይህንን ጸሎት እንዲጸልየው ወደ ከቤቴ ጠፈር በታች ትገባ ዘንድ የሚገባኝ አይደለሁም፣ እኔ በድያለሁ፣ እኔ አሳዝኛለሁ። ምክንያቱም አንድ ሰው ቅዱስ ሥጋውን ክቡር ደሙን ተቀበለ ማለት ምን ማለት ነው? ክርስቶስን ወደ እርሱ አስገባ ማለት ነው አይደል? እሱ ምን ይሆናል? መቃብር ይሆናል ማለት ነው። የክርስቶስ ምን ይሆናል? መቃብር ይሆናል። ካህናቱ ደግሞ ምን ይሆናል? ልክ እንደ ዮሴፍና እንደ ኒቆዲሞስ ይሆናል። ለዛ ነው በቅዳሴ ማርያም ላይ ካህኑ ምን ይላል? እኔንና ይህ የሚራዳኝን ካህን እንደምን አድርገው እንደ ዮሴፍና እንደ ኒቆዲሞስ አድርገን ብሎ ይናገራል። እለገነዝጎ ሥጋከ እንደገነዙ ገንዘን ምን እናደርገው ዘንድ ይህንን ቅዱስ ሥጋ ክቡር ደምህን በምዕመናን ሆድ ውስጥ ምን እናደርገው ዘንድ እንቀብረው ዘንድ ማለት ነው። ስለዚህ ያኔ እኛ ምን ሆነ? የክርስቶስ መቃብራት እንሆናለን ማለት ክርስቶስ በእኛ ያድራል ማለት ነው፣ ቅዱስ ሥጋውን ክቡር ደሙን ስንቀበል። ስለዚህ ያንን ልንቀበል ግን የሚገባን አይደለንም እና ያንን ምስጢር ቅዱስ ምስጢር ከመቀበል በፊት ሰው እንደዚህ ብሎ እንዲጸልይ በትህትና ሆኖ እግዚአብሔርን እጅ እንዲጠና እንዲማልድ ይገደዳል እና ያንን እንድናደርግ አባቶቻችን ሰርተውልናል። ስለዚህ ጥንተ አብነቱ ያ ነው ማለት ነው። አባታችን መባጽዮን ያንን እያደረጉ ትልልቅ ተአምራት ያደርጉ ነበር። ያንን ግን በረከት ዋጋ ለማግኘት ምን ይፈልጋል አልኳችሁ? እምነት ይፈልጋል ማለት ነው። ስለዚህ ወደዚህ ቦታ ስንመጣ በቅዱሳን ስም ዝክር ስናደርግ ፍጹም እምነት እንዲኖረን ያስፈልጋል ማለት ነው። ፍጹም እምነት ሊኖረን ያስፈልጋል ማለት ነው። ምክንያቱም ባለማመን የሚገኝ ዋጋ የለም። ቅድም እንደተነጋገርነው ድንቅ ተአምራት ያደረጋቸው ተአምራት ሁሉ በምን ተፈጸሙ? በእምነት ተፈጸሙ፣ በእምነት ተደረጉ። ስለዚህ አምነን የምናደርገው እያንዳንዱ ነገር ደግሞ ዋጋ ክብር ከእግዚአብሔር ዘንድ ያሰጣል። ለዛ ነው ባለፈው ሳምንት ያከበርነው የቤተክርስቲያናችን ቅዱሱ ሰው አሁን ካነሳናቸው ከሁለቱ የክርስቶስን ሥጋና ደም ከገነዙ ሰዎች መካከል አንደኛው ማን ነው? ኒቆዲሞስ ነው አይደል? ኒቆዲሞስ በሌሊት ወደ ጌታ እየሄደ ምን ያደርግ ነበር? ይማር ነበር እና እንደውም በሌሊት ወደ ጌታ መሄዱ ስለምንድን ነው ይላሉ? አንደኛ ምዕመናኑ እንዳይጠራጠሩ እሱ መምህር ሲሆን ገና ለካ ትምህርት አልገባውም፣ ለካ ተምሮ አልጨረሰም፣ እየሄደ ይማራል ብለው እንዳይንቁት ይህ ሥጋዊ ምክንያት ነው። ሁለተኛ ግን በእውነት በሌሊት መሄድ ወደ እግዚአብሔር ቤት በሌሊት መሄድ ልቦና የተሰበሰበ ነው፣ አይበተንም እና ምስጢር ይረዳል፣ ይገለጻል። ስለዚህ በዛ ምክንያት ወደ እሱ ይሄድ ነበርና መጀመሪያ ቀድሞ ቅዱስ ኒቆዲሞስ እንደዛ እያደረገ በሌሊት ተደብቆ ይሄድ ነበር። ከዛ በኋላ ግን አይሁድ ክርስቶስን ለመስቀል ክፉ ምክራቸውን ሲመክሩ ግን ምን አላቸው? ኦሪታችሁ አንድን ሰው ሳትመረምር ትፈርዳለችን ብሎ ጠይቋቸዋል፣ ተከራክሯቸዋል። እና ይህ ምኑን ያሳያል ይላሉ? የእምነቱን ማደግ ያሳያል ይላል። መጀመሪያ ቀድሞ እነሱ ከክርስቶስ ጋር የተባበረ የአይሁድ ወገን አይደለም የሚል አዋጅ አውጥቶ ነበርና ከዚያ ህብረት እንዳይለይ ብሎ ምን ያደርግ ነበር? በሌሊት እየተደበቀ ይሄድ ነበር። እምነቱ ግን ባደገ ጊዜ ግን ምን አደረገ ይላል? ተከራከራቸው፣ አይሁድን ተከራከረ። እንደውም ምን አላቸው? ኦሪታችሁ ነው። ኦሪታችን እንኳን አላላቸው፣ የእናንተ ህጋችሁ ምን ይላል? አንድን ሰው ሳትመረምሩ ትፈርዱበት ዘንድ ያዛልን ብሎ እንደተከራከራቸው፣ በመጨረሻም ደግሞ ሁሉ ደቀ መዛሙርት እንኳን የተባሉ 3 ዓመት ከ3 ወር ከእግሩ ስር ቁጭ ብለው የክርስቶስ የእጁን ታምራት የቃሉን ትምህርት የሰሙ ቅዱሳን ሐዋርያት ከቅዱስ ዮሐንስ ፍቁረ እግዚእ ከአንድ ደቀ መዝሙርና ከቅዱሳት አንስት ከእመቤታችን ከቅድስት ድንግል ማርያም በቀር ሁሉም በተበተኑበት ሰዓት የክርስቶስ እንኳን ክርስቶስን የሚያድነው ቀርቶ የሚቀብረው በታጣበት ሰዓት ስልጣኑ፣ ክብሩ፣ ገናናነቱ፣ ሀብቱ፣ ገንዘቡ ምክንያት ሳይሆንበት ወደዚህ መጥቶ በጲላጦስ ፊት ቆሞ የክርስቶስን ሥጋ የለመነ ማን ነው? ኒቆዲሞስ። ይህ ምኑን ያሳያል ይላሉ? የእምነቱን እድገት። እንግዲህ ተመልከቱ። መጀመሪያ እየተደበቀ በሌሊት ይሄድ ነው። ከዛ በኋላ ተከራከረ በግልጽ። በኋላ ግን ሰው እንኳን በጠፋበት በዚያ ሰዓት ክብሩ፣ ስልጣኑ ምክንያት ሳይሆንበት ወደ ክርስቶስ ሄዶ ያንን የክርስቶስን ሥጋና ደም በእውነት የመገነዝ ክብር ጸጋ ተሰጥቶታል። ስለዚህ እምነት ምን ያደርጋል ይላል ማለት ነው? ያድጋል ማለት ነው። ስለዚህ በእምነት ልንጎለምስ ያስፈልጋል ማለት። ምክንያቱም እያንዳንዱ የሚደረግ ስራ በምን የሚገኝ ስለሆነ በእምነት የሚደረግ ስለሆነ በእምነት ማናደርገው ነገር ዋጋ። አሁን ለምሳሌ ዛሬ ካህናት አባቶቻችን ፍታት ፈተውናል አይደል? አሁን የሚታይ ነገር አለ እንዴ? የተለወጠ ነገር እኛ ላይ የለም አይደል? አሁን
ለምሳሌ ሰው ነገ ቢሞት ዛሬ ቢሞት ምንድነው ልዩነቱ? ምንም የሚታይ ነገር የለም አይደል? የሚታይ ልዩነት የለም። ነገር ግን ማይታይ ግን ረቂቅ ያንን ምን የምናደርገው ነው ምናምነው እና አባቶቻችን ነው ሃይማኖትን ሲያስተምሩ ይላል ማመን ማለት የማይታየው ምን ማድረግ ነው አለ ብሎ ማመን የማይታየው ክፍያው ደግሞ ምንድነው ይላሉ ያ ያመነው ማየት ገብቷችኋል። ለምሳሌ አሁን እዚህ ቦታ ቅዱሳን መላእክት አሉ የሉ? እዚህ ቦታ መድኃኔዓለም ቸሩ አለ የለም? በምንድነው የምናውቀው መኖሩ? በእምነት ነው የምናውቀው። ምክንያቱም ምን ብሎናል? አንድም ሁለትም ሶስትም ሆኖ በስሜት ተዋሰውበት እኔ ምን እላለሁ በመካከላችሁ እገኛለሁ ይላል። ስለዚህ እንዳለ ምን እናደርጋለን? እናምናለን ማለት የማመናችን ክፍያው ምንድነው? እምነታችን እያደገ እየበቃን ስንመጣ እዚህ መካከላችን እናየዋለን ማለት ክርስቶስ መጀመሪያ ሳናየው ምን እናደርገዋለን? እናምናለን አለ ብለን ቃሉን ሰምተን ሐዋርያትን ትምህርታችን እናምናለን። ካመንነው በኋላ ደግሞ ያ ያመንነውን ነገር እናየዋለን ማለት መንግስተ ሰማያትን ያያለ ከኛ መካከል የለም ማለት አለ ብለን ግን ምን እናደርጋለን? እናምናለን። ከሞት በኋላ ግን ያን ያመንነውን ምን እናደርጋለን? እናያለን ማለት ነው። ስለዚህ ሳናይ ያመንነውን ነገር በማመናችን ደግሞ ምንድነው ክፍያችን? ማየት ነው ማለት ነው። ስለዚህ ቅድም እንደተነጋገርነው ነው እዚህ በመናደርገው ነገር ዝክሩን ስንቀር ጸበሉን ስንጠጣ ጸሎቱን ስናደርግ የሚታይ ነገር ላይኖር ይችላል። ነገር ግን በእምነት ሆነን የምናደርገው ነገር ያ ያመንነውን ነገር የምናይበትን አቅም የሚያሰጠን ነው ማለት ነው። ስለዚህ ሁሌም በቅዱሳን ስም ስንሰባሰብ ወደ ቤተክርስቲያን ወደ ቤተ እግዚአብሔር ስንሄድ እያንዳንዱ መልካም ነገር ስናደርግ ለዛ አሁን ለምሳሌ ለነዳያን ምጽዋት ስንመጸውት ለአንድ ለተራበ ሰው ስንሰጥ ምን እያደረግን ነው? ለነዳይ የሚሰጥ ምን እያደረገ ነው? ለእግዚአብሔር እያበደረ ነው ይባላል። ግን ከኛ እኮ እየጎደለ ነው አይደለም? ለምሳሌ 100 ብር ያለው ሰው 10 ብር ለኔ የሚሰጥ ስንት ብር ይቀርባል? 90 እየጎደለው ነው ግን እየሞላለት ነው። ያ ምንድነው? እምነት ነው ማለት ነው። ስለዚህ ያንን በማድረግ የምናገኘው ዋጋ እና በሚታይ ነገር ነገሮችን መመዘን ዋጋ እንድናጣ ያደርጋል። ለዛ ነው አሁን ብዙዎች አሁን ከሃይማኖት ውስጥ ከምግባር የጎደሉ ሰዎች የሚበዙ በዚህ ምክንያት ነው። ክርስቶስም ያን የተፈጠረው በመስቀል ላይ እንኳን ተሰቅሎ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ ጌታ ሲጠራ ምን አለ? ኢየሱስ ማንን ይጠራል? ኤልያስን ይጠራል። እነሱ በለበሰው ስጋ ምንድነው የሚያዩት? ሰው ነው የሚያዩት። ስጋ የለበሰ አንድ ሰው ነው ከወንበዴዎች መካከል የተሰቀለ አንድ ሰው ነው የሚመለከተው። ነገር ግን ከቀኝ በኩል የተሰቀለው የክርስቶስን ምኑን አየ? ከግራ የተሰቀለው ክርስቶስን ምን አለ? ዘለፈው። እስኪ አንተ እውነት የእግዚአብሔር ልጅ ከሆንክ ምን አድርግ? ራስን አድን፣ እኛንም ምን አድርገን አድነን ብሎ ተናገረ። በቀኝ በኩል የተሰቀለው ግን ምን አለው? በእንዲህ ያለ መከራ እንኳን ሳለን እግዚአብሔር አምላክን አትፈረውም? ምን አለው? እግዚአብሔር አምላክ አትፈረውም? እኛስ ምን ሆኖናል? ስለ ኃጢአታችን ስለ በደላችን ይሄ ይገባናል። ስንሰርቅ፣ ስንዘሙት፣ ውንብድና ስንሰራ ኖረናል። እሱ ግን ምን አላደረገም? ኃጢአት አልሰራም ብሎ ተናገረ እና በዚህ ጊዜ ይላል ልሳነ ማያ የተባለ የቤተክርስቲያናችን መጽሐፍ አይኖቹ ተከፈቱለት። የማ በቀኝ የተሰቀለው ወንበዴ ማለት ፈያታዊ ዘይ ማለት የእሱ ምኖቹ ተከፈቱ፣ አይኖቹ ተከፈቱና ክርስቶስን ከአብ ከመንፈስ ቅዱስ ጋር በአንድነቱ በሶስትነቱ ሲሰለስ ሲቀደል ቅዱሳን መላእክት ከእግረ መስቀሉ ስር እንደ ሻሽ እየተነጠፉ እንደ ቅጠል እየረገፉ ቅዱስ 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 እያሉ ሲያመሰግኑ ተመለከተ። ያን ጊዜ ምን ብሎ ጸለየ? ተዘከረን እግዚኦ በውስተ መንግሥትከ፣ አቤቱ በመንግስት መጣ ጊዜ አስበን ብሎ ተናገረ። እና እነሱ ባለማመናቸው የሚያዩት እንዳልኳቸው አንድ ሰው ነው ስጋ የለበሰ የተራቆተ ጀርባው የተገረፈ እጆቹ የተቸነከሩ አንድ ሰው ነው የሚያዩት። ኤሎሄ ኤሎሄ እያለ የሚጣራ ለዛ ነው በዛ አይን ስለሚመለከቱት ዛሬ ክርስቶስን አማላጅ የማማለድ ስራ ሰርቷል በመስቀል ላይ። እኛ ግን የምናይበት አይን የምን አይን ነው? የእምነት አይን ነው። እኛ የምናየው ስጋ የለበሰ የተራቆተ ስጋ ብቻ ሳይሆን በእግረ መስቀሉ ስር እንደ ሻሽ የተነጠፉ እንደ ቅጠል የረገፉ ቅዱሳን መላእክትን ምን እናደርጋለን? እንመለከታቸዋለን። ለዛ ነው ከነገ ጀምሮ በቤተክርስቲያናችን በስግደት ስርዓት ምን እያናመሰግናል? ለከ ኃይል ክብረ ስብሐት ወዘት እስከ ለዓለም አማኑኤል አምላክ ለከ ኃይል ክብረ ስብሐት ወዘት እስከ ለዓለም። ይህንን መጀመሪያ የደረሱ መጀመሪያ በዚህ ምስጋና ያመሰግኑ ቅዱሳን መላእክት ናቸው። በዚያ በዕለተ ዓርብ ምንም እንኳን በለበስከው ሥጋ መከራ ሕማም ቢጸናብ ብትሰቀል አንተ ምንድነህ? የባህሪ አምላክ ነህ። ስለዚህ ምን ለከ ኃይል ክብረ ስብሐት ለአንተ ምን ይገባል? ክብር፣ ኃይል፣ ገናንነት፣ ምስጋና ይገባል እያሉ ያመሰገኑ እነሱ ናቸው። ያንን ግን ለማየት ምን ያስፈልጋል? እምነት ያስፈልጋል። ስለዚህ ያመንነውን ያንን እግዚአብሔርን እንድናይ እግዚአብሔር አምላክ በቸርነቱ ለሁላችንም ይፍቀድልን። ይህን ያህል ከተነጋገርን ከዚህ በኋላ ስለ ሰሙነ ሕማማት ጥቂት ነገር ተነጋግረን ትምህርታችንን እንጨርሳለን። ከቃሉ ጋር ናችሁ? እሺ። እንግዲህ ያው ቅድም እንደተነገረ ዛሬ ቅድም ፍትሐቱ ከተፈታ በኋላ ጸሎቱ ከተደረሰ በኋላ ሰሙነ ሕማማት ገብቷል። በዚህ አንድ ሳምንት እስከ ትንሣኤ ድረስ
የክርስቶስን ሕማሙን መከራውን የምናስብበት ነው። እውነት ለመናገር ሙሉ አብይ ጾም የክርስቶስን ሕማምና መከራ የምናስብበት ነው አይደል? ከመጀመሪያው ሳምንት አንስቶ የመጀመሪያው የአብይ ጾም ሳምንት ምን ይባላል? ዘወረደ ይባላል። የአምላክን መውረድ የምናስብበት ነው። አምላክ ወረደ ስለኛ ብሎ መውረዱ የምናስብበት ነው። ከዛ በኋላ ቅድስት አይደል? የአምላክን ቅድስና የምንናገርበት በእሱ ቅዱስ መሆን የተቀደሱ ነገር እሱ የባህሪ ቅዱስ ሲሆን እሱ ያደረባቸው ሁሉ ምን ይሆናሉ? ቅዱሳን ይሆናሉ። እሱ ያደረባቸው ሁሉ ምን ይሆናሉ? ቅዱሳን ይሆናሉ። ለዛ ነው ቤተክርስቲያንን ግንቡን የምንሳለመው። ይህን ግንብ እንሳለማለን እንዲያው አንሳለሙ። ማን ስላላደረበት? እግዚአብሔር ስላላደረበት። እግዚአብሔር ያደረበት ግን ምንድነው? ቤተክርስቲያን ግንብ ግን እግዚአብሔር ያደረበት ስለሆነ ምን ነው? ቅዱስ ነው ማለት ነው። ማንኛውም መጽሐፍ ዝም ብለን አንስተን አሁን ባዮሎጂ መጽሐፍ አንስተን እንሳለማለን? አንሳለም ማለት መጽሐፍ ቅዱስን ግን እናደርጋለን እንሳለማለን። ማን ስላደረበት? እግዚአብሔር ስላደረበት። ለዛ ነው ካህናቱ በቤተክርስቲያን አገልግሎታቸው ማዕጠንት ይዘው እየመጡ እያንዳንዱን ሰው ምን ያደርጋሉ? ያጥናሉ አይደል? ለምንድን ነው የሚታጠነው? ሰው የእግዚአብሔር ማደሪያ ስለሆነ፣ እግዚአብሔር ቤተ መቅደስ ስለሆነ። ስለዚህ ያንን ቅድስናው እሱ ቅዱስ ሆኖ ለሁሉ እግዚአብሔር የእሱ ማደሪያ ለሆኑ ሁሉ ቅድስና መስጠቱን የምናስብበት ነው። ከዛ በኋላ ምኩራብ እንላለን። ወደ ምኩራብ ገብቶ ጌታ ማስተማሩ፣ እንደገና ሻጮችን ለዋጮችን ማባረሩ፣ ከዛ በኋላ ገብርኄር ብለን፣ ከዛ በኋላ ከምኩራብ በኋላ ደብረ ዘይት ብለን፣ መጻጉዕ ብለን፣ ሕሙማን ድውያንን መፈወሱን ቅድም እንደተነጋገር፣ ከዛ በኋላ ደብረ ዘይት ብለን፣ ከዛ በኋላ ገብርኄር ብለን። ገብርኄር አግብርት ቴራን የተባሉ እግዚአብሔር ያደረባቸው እንደውም አባቶቻችን ይላሉ ከደብረ ዘይት በኋላ ያለውን ሳምንት ሲያገናኙ በደብረ ዘይት ጌታ ምንን ገለጠ? ዳግመኛ መምጣቱን አይደል? ምን ብለው ጠይቁት ደቀ መዛሙርቱ? መምጣት እንዴት ይሆናል? መቼ ይሆናል? ምልክቱስ ምንድነው ብለው ጠየቁት ጌታ። ስለዚህ ስለ ዳግም ምጽአቱ ነገራቸው፣ ገለጠላቸው። ከዛ ላይ ያንን ከገለጠላቸው በኋላ ቀጥሎ ያለው ሳምንት ምንድነው? ገብርኄር ነው አይደል? ገብርኄር በጎ አገልጋይ፣ ያቺን ዕለት ዋጋ ክብር የሚቀበልባት ማን ነው? በጎ አገልጋይ አግብርት ቴራን የተባለ ምናልባት በዛን ጊዜ በነበረው አውደ ምሕረት ተመራችኋል ብዬ አስባለሁ አይደል? ጌታ ለአንዱ 5 ለአንዱ 2 ለአንዱ 1 መክሊት ሰጣቸው። በዚህ መክሊት ምን አድርጉ? ነግዳችሁ አትርፋችሁ አምጡ ብሎ ሰጣቸው። ከዛ በኋላ መጣና ምን አደረጋቸው ይላል? ተሳሰባቸው ገንዘባቸው። ከዛ 5 መክሊት የሰጠው ስንት አስገባ? 5 ጨምሮ 10 አስገባ። 2 የተሰጠው 2 ጨምሮ 4 አስገባ። 1 መክሊት የወሰደው ግን ምን አደረገ? ቆፍሮ ቀበረ። ቆፍሮ መቀበሩ ብቻ አይደለም። ጌታችን መላእክቶች ምን አለው? አንተ ክፉ ጌታ ነህ። ምን ታደርጋለህ አለው? ካልዘራህበት ታጭዳለህ፣ ካልበተክበት ትሰበስባለህ። ስለዚህ እንደውም ስለማውቅ ምን አደረኳል? ቆፍሬ ቀበርኳል። እና ጌታ ግን ምን አለ? አንተ ክፉ አገልጋይ፣ ክፉ ሰነፍ አገልጋይ። ሰነፍ ነው፣ ክፉ ነው በእውነት አልሰራበትም ያንን መክሊት። እና ምን አለ? እኔ ካልዘራሁበት የማጭድ ካልበተንኩበት የመሰበሰብ መሆኑን ታውቀኛለህ። ይህንን ካወቅስ ምን ማድረግ ነበረብህ? መክሊቴን በሰጠህ ነበር። እኔ ለሌላ ሰው ሰጠው ነበር፣ ለሚነግድበት ለሚያስርበት ሰጠው ነበር ብሎ ተናገረው፣ ወቀሰው። ስለዚህ ያንን የምናስብበት ነው። እና በእውነት አሁን እኛ መክሊት 1 መክሊት የሰጠው ለመክሊት ስጠው ሲባል በቃ መምህራንን፣ ካህናትን፣ ዲያቆናትን ብቻ ወይ ዘማሪዎችን ይመስለናል መክሊት የተሰጠው። ነገር ግን አይደለም። እያንዳንዱ ሰው ምን አለ? መክሊት አለ። መክሊት ሲባል የተለየ ጸጋ የተለየ ክብር እንዳይመስላችሁ እሺ። ለምሳሌ አይን ምንድን ነው? መክሊት ነው። አይን ምንድን ነው? መክሊት ነው። ምን ልናደርግበት ያስፈልጋል? ቅዱሳት መጻሕፍትን ልናነብበት፣ ቅዱሳን ስዕላትን ልንመለከትበት ያስፈልጋል። እግር ምንድን ነው? መክሊት ነው። ወዴት ሊሮጥ ያስፈልጋል? ወደ ቤተ እግዚአብሔር ሊገሰግስ ያስፈልጋል። ለዚያ ነው አሁን እግዚአብሔር በእውነት አሁን እኛ በዚህ ዘመን እግዚአብሔርን ልክ እንደዚህ አገልጋይ እንደ ክፉ አገልጋይ ምን አደርገናል? ክፉ ንጉሥ አድርገናል። በእውነት ክርስትና በራሱ ምንድን ነው? መክሊት ነው። ክርስትና መነሳት በራሱ ምንድን ነው? መክሊት ነው። በ40 ቀን በ80 ቀን ክርስትና የተነሳ የተጠመቀ ሰው ከሌላው ሰው የተለየ ምን አለው? ክብር አለው። በእውነት ከሌላው ሰው የተለየ ጸጋ አለው። ሌላው ሰው አንብቦ መረዳት የማይችለው ነገር የሚረዳበት ምን አለው? አቅም አለው። ሌላው ሰው የማይችለው አቅም አለው። ያንን ግን ምን ማድረግ ያስፈልጋል? መስራት ያስፈልጋል። ስንሰራበት ነው። በጥምቀት ያገኘነውን የክርስትና መክሊት ስንሰራበት ስናተርፍበት ነው ያንን ማወቅ ምንችል። ለዛ ይሄ ሰነፍ አገልጋይ ምን አለ? ካልዘራበት ዛሬ ለዛ እግዚአብሔር ምን አድርጓል? ጨካኝ አድርጓል። ጾሙ በማለቱ ስገድ በማለቱ መጽው በማለቱ እግዚአብሔር በቃ እኔ አልችልም ደካማ ነኝ እንላለን። ደካማ ነኝ እኔ አልችልም፣ እኔ አልጾምም፣ በቃ እኔ አልሰግድም። እግዚአብሔርን ምን እያልነው ነው? የምጾምበት አቅም ሳትሰጠኝ ጾም እያልከኝ ነው እያለን አይመስላችሁ?
እንደዚህ ይመስላል አይደል? ልክ እንደዚህ እንደ ክፉ አገልጋይ ካልዘራህበት የምትሰበስብ ነህ። ሰጥቶታል እኮ መክሊቱን እሱ ሳይሰራበት ግን ምን አለ? ካልዘራህበት የምታጭድ ነህ፣ ካልበተንክበት የምትሰበስብ ነህ። እግዚአብሔር የምንጾምበትን አቅም ሳይሰጠን ጾሙ አላለም። እግዚአብሔር የምንሰግድበትን አቅም ሳይሰጠን ስገዱ አላለም። ስለዚህ እንደዚህ ይህንን ክፉ አገልጋይ እንዳንመስል የተሰጠንን መክሊት ልንጠቀምበት ያስፈልጋል። እግዚአብሔር ጉልበት ሰጥቶናል፣ ልንሰግድበት ያስፈልጋል። እግዚአብሔር እጅ ሰጥቶናል፣ ቅዱሳት መጻሕፍትን ልንገልጥበት ወደ ነዳያን ልንዘረጋው ያስፈልጋል። እግዚአብሔር ዓይን ሰጥቶናል፣ ወደ መስቀሉ፣ ወደ ቤቱ፣ ወደ ካህናቱ፣ ወደ ነዳያን ልንመለከትበት ያስፈልጋል። እግዚአብሔር የምንጾምበት አቅም ጤና ሰጥቶናል። በሆነ አቅም ልንጾም፣ ልንሰግድ፣ እግዚአብሔር ልናገለግል ያስፈልጋል እና ትንሣኤውን ከገለጠ በኋላ እነዚህን አግብርት ዳግም መምጣቱን ከገለጸላቸው በኋላ ይህንን በኒቆዲሞስ ገማሉ ይህንን በገብርኄር ደግሞ ይህንን ነገራቸው። አግብርት ቴራን ስለሚባሉ ማለት ነው። መክሊታቸውን ያተረፉ ናቸው በመንግስቴ ምን የሚሆኑ ከእኔ ጋር የሚሆኑ ብሎ እየነገራቸው ነው። ከዛ ቀጥሎ ያለው ኒቆዲሞስ ነው አይደል? ታዲያ እነዚህ አግብርት ቴራን እነማን ናቸው ቢሉ እንደ ኒቆዲሞስ ያሉ ናቸው ይለው ጥያቄ ነው። በዚህ ይመለሳል። እንደ ኒቆዲሞስ ያሉ ክብራቸው፣ ስልጣናቸው፣ እውቀታቸው ትዕቢት ያልሆነባቸው፣ ያልተመኩ፣ ያልናቁ እግዚአብሔር የሰጣቸውን ጸጋ በእውነት የተጠቀሙ ማለት ነው። መክሊታቸውን ያልደበቁ እንደነዚህ ያሉ ያንን መንግስት የሚወርሱ አግብርት ቴራን ቡሩክ መልካም አገልጋዮች የተባሉ እነዚህ ናቸው። እንደዚህ ያላደረጉትስ ምን ያደርጋል ጌታ ሲባል በትንሣኤው ከእርሱ ጋር ያቆማቸዋል እና ያንን የምናስብበት። ስለዚህ እነዚህ የሚታሰቡበት ሙሉ ሕማማቱ የክርስቶስን ሕማሙን፣ መከራውን፣ ሰው መሆኑን፣ የማዳኑን ነገር የምናስብበት ነው። በተለየ ግን ከነገ ጀምሮ እንግዲህ ቤተክርስቲያናችን ጠዋት እንደተነገረ ፍታት የለም፣ ጸሎተ ፍታት አይፈታም፣ ቅዳሴ አይቀደስም፣ መስቀል ማሳለም የለም፣ ሰላምታ መለዋወጥ መሳሳም። ሰላምታ መለዋወጥ ማለት እንዴት አደርሽ መባባል ይቻላል፣ እግዚአብሔር ይመስገን ማለትም ይቻላል እግዚአብሔርን ስለምናመሰግንበት። ነገር ግን መሳሳም ግን አይቻልም። መሳሳም ለምንድን ነው አይቻልም? ማንን አብነት እንዳናደርገው፣ ይሁዳን እንዳንመስለው፣ በግብሩ እንዳንተባበረው። ስለዚህ ያንን ማድረግ የለም። ማጌጥ፣ የተለየ ጌጣጌጥ መልበስ፣ ወደ ሞቀ ወደ ደራ ቦታ መሄድ አይቻልም። ሆነ በዚህ ወቅት ሕማሙን ብቻ የምናስብበት ነው። ክርስቶስን ሕማም የምናስብበት ነው። እሱ ስለኛ ብሎ የተቀበለውን ጽኑ መከራ የምናስብበት ነው። ያንን እናስብ ዘንድ ደግሞ በቤተክርስቲያናችን በረከት የምናገኝባቸውን ነገሮች ሁሉ ተከልክለናል። በዚህ ሰዓት አይደል? መስቀል መሳለም ቀላል ነገር አይደለም አይደል? መስቀል መሳለም ተከልክለናል። ለምን የተከለከልነው? እንድናስበው ነው። በዛ በዘመን ኦሪት የነበረው ፍዳ እንድናስብ። ዛሬ መስቀል መሳለም አንድ ሰው ከኃጢአት ምን ይባላል? ይፈታል፣ ፍታት ያገኛል አይደል? ዛሬ ቅዳሴ በመቀደስ ከክርስቶስ ስጋውን ደሙን በመቀበል ምን ያገኛል? በረከት ያገኛል። ይህ ሁሉ ተከልክለናል። በዚህ ሳምንት የምን ምሳሌ ስለሆነ የዘመነ ኦሪት ምሳሌ ስለነበረ ማለት በዚያ ዘመን የነበሩ ነቢያት እነ ኢሳይያስ ክርስቶስን ምን እያሉ እባክህና እባክህ ውረድ ተወለድ እያሉ የሚያለቅሱበት የሚጮሁበት ዘመን ነበረ። እነዚህ ዛሬ በክርስትናችን በክርስቶስ ያገኘናቸውን ጸጋዎች ያላገኘንበት ዘመን ስለነበረ ያ ስለሆነ አሁንም ያለው የቤተክርስቲያን ስርዓት ያን እየናፈቅን ክርስቶስን አዳኝነት እያሰብን ሕማሙን የምንታመምበት ወቅት ስለሆነ ማጌጥ፣ የሞቀ የደመቀ መልበስ፣ የሞቀ የደራ ቦታ መሄድ፣ የጣመ የላመ መብላት አይፈቀድም። በዚህ በሕማማት ማለት በሕማማት ቤተክርስቲያናችን በእውነት ስርዓቷ ያማረ ነው። ስርዓቷ የቀና ነው። እንግዲህ በእያንዳንዱ ቤተክርስቲያን የሚደረገው ነገር በሙሉ ይገርማል። አሁን ዛሬ አህያውን ይዘን ወርንጫውን አድርገን እንደዛ ቤተክርስቲያን መዞር፣ ለህዝቡ ፍታት ማድረግ፣ ሌሊቱ ሙሉ በማህሌት ማደር፣ እግዚአብሔርን ማመስገን፣ ስሙን እየጠሩ ከዛ አሁን ደግሞ ሕማሙን መታመም። እንግዲህ ከኦሪት አንስቶ ምንባባቱ ይነበባሉ። የክርስቶስን ሕማም የሚያዘክሩ ነገሮች ይነበባሉ። በቤተክርስቲያናችን በዚህ በሕማማት መልክዓት እንኳ አይደረሱም። መልክዓት ምክንያቱም የጌታ ክርስቶስ ምን ሆነ ይላል? እንወደው ዘንድ ምን የለውም? ደምግባት የለውም። እንወደው ዘንድ ደምግባት የለውም ተብሏል። በሕማሙ ምኑ ስለጠፋ? መልኩ ስለጠፋ። በእውነት የክርስቶስ መልኩ ደምግባቱ እንኳ ጠፍቷል። በደረሰበት መከራ ማለት በገረፉት ግርፋት፣ በቸነከሩት ችንካር፣ ራሱ ላይ በደፉት አክሊል ፊቱ በደም ተለውሶ ነበርና ያን ደምግባት አጥቷል ክርስቶስ። ስለዚህ መልክዓት እንኳ አይደገሙም በቤተክርስቲያናችን። ጸሎታት እንኳ ውዳሴ ማርያም ዳዊት ነው የሚደረሰው በዚህ በሕማማት። ስለዚህ ያን እያደረግን ሕማሙን ልናስብ ትንሣኤውን ልንናፍቅ ያስፈልጋል። ለዛ ነው ሞቱን በሚመስል ሞት ከእሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ከእሱ ጋር እንነሳለን፣ እንተባበራለን ተብሎ እንደተጻፈ ሕማሙን አስበን
ከእሱ ጋር ከታመምን ትንሣኤውን አይተን ደግሞ ደስ ይለናል። ለዛ በዚህ በፍትሐ ነገሥት ምን ይላል? ሰው ይላል በሕማማት ተድላ ደስታ ካደረገ፣ ከበላ፣ ከጠጣ፣ ከሞቀ፣ ከደላው ትንሣኤውን በማየት የሚገኘው ደስታ ከየት ይመጣል ይላል። ከመከራ በኋላ ያለ ደስታ በእውነት ደስ ያሰኛል። ብዙ ከለፋን በኋላ የምናገኘው ነገር በእውነት በጣም ደስ ያሰኛል አይደል? ዝም ብሎ ከሚሰጠን 1 ሚሊዮን ብር ይልቅ ለፍተን የምናገኘው 200 ሺህ እና 300 ሺህ በጣም ያስደስታል። ከድካም በኋላ ያለ ከህመም በኋላ ያለ ጤና አይደል? ጤናን የሚያውቀው ምን ያደርጋል? የታመመ ነው። በእውነት ከህመም በኋላ ያለ ጤና ያስደስታል። ከማጣት በኋላ የተገኘ ማግኘት እጅግ ያስደስታል። ከድካም በኋላ የተገኘ ጉልበት ደስ ይላል። ለዛ ነው ሕማሙን ታመን ራሳችንን በእነዚህ የሕማማት ዕለታት አድክመን ትንሣኤውን በማየት 50ውን ቀናት ምን እናደርጋለን? ደስታ እናደርጋለን። ስለዚህ ያንን 50 ቀን መደሰት የሚቻለው በእውነት ይህንን ሳምንት ከእሱ ጋር ስንታመም ነው። ሕማሙን ያልታመመ ሰው በትንሣኤው ደስታ የለውም፣ አይተባበርም ከክርስቶስ ትንሣኤ። እነዚህ 50 ዕለታት የምን ምሳሌዎች ስለሆኑ? የመንግስተ ሰማያት ምሳሌዎች ስለሆኑ። ለዛ ነው የመልክዓ ኢየሱስ ደራሲ ምን አለ? በሀፎ በድካም እና አስመሩ ያከ ዲናር ሃይማኖት ነሲሆሙ ያቱ ሰርክ። በሀፎ በድካምና በሕማም እና አስመሩ አንተን ደስ ያሰኙ ዲናር ሃይማኖት ነሲሆሙ የሃይማኖትን ዋጋ አግኝተው ዲናር ሃይማኖት ነሲሆሙ ያቱ ሰርክ አንተ ጋር በመንግስት ዋጋቸውን ያገኛል ብሎ ይተናል። በምን አለ? በሀፎ በድካም በሕማምና በድካም ከክርስቶስ ጋር የተባበረ በጾሙ በስግደቱ እግዚአብሔርን ያሰበው የተሳተፈው ቀላል አይደለም። መጾም፣ መጸለይ፣ መስገድ በዚህ ወቅት ከክርስቶስ ሕማም መሳተፍ ነው። በተለይ በዚህ ጊዜ በተለይ ቤተክርስቲያን እንደዚህ ፈተና ላይ ባለችበት ጊዜ በተለይ ሀገር በተለይ ዓለም እንደዚህ በተጨነቀበት ጊዜ በእውነት እንበላ እንጠጣ ዘንድ ደስታ ተድላ እናደርግ ዘንድ አይገባም። ቢቻል ከወትሮ በተለየ ማቅ ለብሰን በእውነት ከምንጣፋችን ወርደን የክርስቶስን ሕማሙን ልናስብ ያስፈልጋል። ማረን ይቅር በለን ልንለው ደጅ ልንጠናው ያስፈልጋል። ደግሞ ለእግዚአብሔር መገዛትን የመሰለ ነገር የለም። በእውነት እዛ ነው ቅዱስ ዳዊት ምን ብሏል? ተቀኔው ለእግዚአብሔር በፍርሃት ወተሐሴው ሎቱ በረሃት። እግዚአብሔር ምን በሉ? በፍርሃት ተገዙ። ለእሱ በመገዛታችሁ ደስ ይበላችኋል። እግዚአብሔር በመገዛታችን አይከፋንም። አሁን በመጾማችን ምናምን የሆነ በቃ የሚደብረን ቅር ያለን የሚመስላቸው ሰዎች ሊኖሩ ይችላል። ስለሰገድን ስለጾም ግን በእውነት አይደለም። እንደዛ ነው እንዴ? ደስ ነው የሚለን። እዛ ነው ቅዱሳን ሰማዕታት እንኳን መከራ እያጸኑባቸው ምን ይሉ ነበር? ደስ ይላቸው ይስቁ ነበር። ደስ እያላቸው ይወጡ ነበር። ምን ይሉ ነበር? እግዚአብሔር ምን ብለው ያመሰግኑ ነበር? ከዚህ ሕማም ከዚህ መከራ እንድሳተፍ ረድተኛልና ምን እላለሁ? አመሰግናለሁ። በእውነት ጉልበት አግኝቶ ጤና አግኝቶ ለእግዚአብሔር መስገድ መንበርከክ መታደል ነው። ይህን ያላገኙ ብዙ አሉ። እንደው ቆሞ ስሙን ጠርተው ለማመስገን አንደበታቸው የታሰረ ቆሞ በፊቱ ለመንበርከክ ጉልበታቸው ሽባ የሆነ የቤተክርስቲያናቱን ስርዓት ለማየት እንኳን አይናቸው የታወረ ብዙዎች አሉ። ያንን ማየት ከዛ መሳተፍ እጅግ መመረጥ መታደል ነው እና የሚከፋን አይደለም። በሕማሙ ከሕማሙ መሳተፋችን እጅግ ደስ የምንሰኝ ነው። ያንን ደግሞ በማድረጋችን ደግሞ ትንሣኤውን ተስፋ እናደርጋለን። የክርስትናችን ሁሉ መሰረት ትንሣኤ ነው። ትንሣኤ ከሌለ ድካማችን ሕማማችን ሁሉ ምንድን ነው? ከንቱ ነው ማለት ነው። ነገር ግን እያንዳንዷ ድካም እያንዳንዷ ሕማም ከንቱ ሆና የምትቀር አይደለም። በክርስቶስ ትንሣኤ የእኛ ትንሣኤ ሕያው ሆኗል፣ ግልጽ ሆኗል እና እኛም በእውነት ሕማሙን ታመን የትንሣኤውን ብርሃን እንድናይ እግዚአብሔር አምላክ በቸርነቱ ለሁላችንም ይፍቀድልን። ስለዚህ በእነዚህ ዕለታት ማማተብም አይቻልም። አንድ ማማተብ አይቻልም። ሁለተኛ ቅድም ብያቸዋለሁ፣ መሳሳም አይቻልም። ሁለተኛ ያማረ የደመቀ መልበስ፣ የጣመ የላመ መብላት። አራተኛ ከቤተ ክርስቲያን መቅረትም አይቻልም፣ አለመስገድም አይቻልም። በምንጣፍ አንድ መሆን ባልና ሚስት አይቻልም። ወደማይገባ ቦታ መሄድ፣ ወደ ጭፈራ፣ ወደ ተውኔት ቦታ መሄድ በዚህ በሰሙነ ሕማማት አይፈቀድም። ፈጽመን የክርስቶስን ሕማም እንድናስብ ብቻ ታዘናልና ያንን እንድናደርግ አደራ ለማለት ጭምር ነው። ካህናቱም እንግዲህ ዛሬ መስቀላቸውን ሰቅለዋል። መስቀላቸው ራሱ መስቀል ተሰቅሏል። ዛሬ መስቀሉ ራሱ ተሰቅሏል እና በእውነት እግዚአብሔር አምላክ ይህንን ሰሙነ ሕማማት በሰላም አስጥሞ ለዛ ነው በእያንዳንዱ ጸሎት ማሳረጊያ ምን ይላሉ አባቶቻችን? በለደዌ ወሕማም እንበለ ጻማ ወድካም፣ ያለ ድካም ያለ ሕማም በእውነት ይህን ጊዜ አሳልፎ ለብርሃነ ትንሣኤው ያደርሰን በእውነት እና በብርሃነ ትንሣኤው ደግሞ የካህናትን መስቀላቸውን ተሳልመን
ከተቀደሰ ምስጢሩ እንድንሳተፍ እግዚአብሔር አምላክ በቸርነቱ ይርዳን። እንዳስረዘምኩኝ ይገባኛል፣ ይቅርታ ጠይቃለሁ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለሉ እግዚአብሔር ክብር ምስጋና ይግባው። እኛም በተማርነው ትምህርት 30-60 ዓመቱ ያማረ ፍሬ አፍርተን የመንግስት ወራሾች የክብሩ ቀዳሾች እንድንሆን እግዚአብሔር አምላክ በእውነት በቸርነቱ ይርዳ። የሰማነው ለሕይወት ለበረከት ያደርግልን። በስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ተሳፈል ይቆያል። በመምህራችን ላይ አድሮ እስከዚህ ሰዓት በቃሉ የባረከን ያስተማረን የገሰጸን የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን፣ የተመሰገነ ይሁን። እንግዲህ መምህራችን ጥሩ አድርጎ የሁለቱን ወር አጠር ባለ ሁኔታ የሕማሙንም ሰብሰብ አድርጎ በጥሩ ሁኔታ በሚገባም ቋንቋ አስተላልፏል፣ አስተምሮናል። በወንድማችን ላይ አድሮ ያስተማረን አምላክ የተመሰገነ ይሁን። መምህራችን ወንድማችንን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። መድኃኔዓለም በዕለተ ቀኑ ጥሩ አድርጎ ስላለው ነገር እንዴት መሆን እንዳለብን